መጽሐፍ ቅዱስ እንደሆኑና እንዳልሆኑ በነገራችን ላይ ለማስረዳት ይሄን ያክልም ታይም አስፈልጎ አይደለም። ግን በዚህ ልክ አንፌል ልክ ፈለገ አትናቴዎስ ሲጠይቅ ኖ በቃ የፈለገው ሰው እንደፈለገ መናገር ይችላል፣ ጣልቃ መግባት ይችላል ምናምን። ፈለገ አትናቴዎስ በተመሳሳይ ያ ሰው ያደረገውን ራሱ እያደረገ መልሻለሁ ከርዕስ ውጭ ነው ሲል ደግሞ አይቻልም። ፈለገ አትናቴዎስ አልቻለም። ብቻ በዚህ ልክ ግን አንፌር ባንሆን ጥሩ ነው። ራሳችሁንም ባታታልሉ ጥሩ ነው። ምናልባት እንዲህ በማለቱ ለምሳሌ ወንድማችን ሊደሰት ይችላል፣ ግን ራሳችሁን ባታታልሉ ደስ ይለኛል። በቅዱሳት ስዕላት ዙሪያ ለወንድሞች እድል እሰጣለሁኝ። ሶሪ በጣም ይቅርታ። ለወንድሞችም በዛው እግረ መንገዴን እድል ልስጥና በቅዱሳት ስዕላት ዙሪያ ማጠቃለያን እዚሁ እናነሳለን። ኦኬ፣ እዚሁ ማንም ሰው ጥያቄ ካለው ጥያቄዎችን እኔ እዚሁ መቀበል እችላለሁ። በዚህ ልክ ሰው አንፌር ሲሆን የወንድማችን የቴዶን ቤት የመረጥ ነው ፌር የሆነ ውይይት ለመወያየት ነበር። ፌር የሆነ ውይይት ለመወያየት ኦኬ። በዚህ ልክ እኔ በጣም ኧረ በስመ አብ በኢየሱስ ስም ያሳፍራል። እሺ ሁላችሁንም ሰላም ብያለሁ በድጋሚ ክርስቲያኖቶች ወንድሞች እንዴት አላችሁ? አንድ ጊዜ ወንድሞችን ላስገባ ብዬ ነው። እሺ ኦኬ እሺ 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 ኦኬ። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው የዛሬው ርዕሳችን። ሁላችሁም ስትሰሙ እንደነበረው ቅዱሳት ስዕላቶች መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ስንወያይበት የነበረው ሀሳብ። እሺ እግዚአብሔር ይመስገን ከሞላ ጎደል ባለችን ደቂቃ እዛ ቤት በመጽሐፍ ቅዱስ ማስረጃ ቅዱሳት ስዕላት መጽሐፍ ቅዱስ መሆናቸውን አሳይተናል። ቅዱሳት ስዕላት መጽሐፍ ቅዱስ እንዳልሆኑ ወንድማችን ሲናገር እንደሰማችሁት ወንድማ ኤርሚያስ፣ ለጊዜው ግራ እንዳትጋቡ ኤርሚያስ እያልኩ ልንገራችሁ። ኤርሚያስም ሲናገር ስትሰሙት እንደነበረው ቅዱሳት ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገሩባቸው የመጽሐፍ ቅዱስ ጥቅሶች በአጠቃላይ ለጣዖታት የተነገሩ ናቸው። ለምሳሌ ያክል አንዱ መዘን ስንመለከት ነበረ። ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው ታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም የሚላል። እዚህ ክፍል ላይ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። በመጽሐፍ ቅዱሳችን ላይ አምላካችን እግዚአብሔር በቃ ለምሳሌ እንደው የቅዱሳን መላእክትን እንኳን ስዕላት መሳል ባይቻል አትሳሉ ካለ በኋላ በሌላ ገጽ ላይ ደግሞ ሂዱና ሳሉ አይልም። ኦኬ፣ አትስረቁ ካለ በኋላ ስረቁ አይልም። አትዘሙቱ ካለ በኋላ ዘሙቱ አይልም። እና እዚህ ክፍል ላይ እየተናገረ ያለው ስለ ቅዱሳን መላእክት ስለ ቅዱሳን ሰዎች አይደለም፣ ይልቁኑ ስለ ጣዖታት ነው። ክፍሉን እኮ በጣም ፖዚቲቭ ሆኖ ማንበብ ይቻላል። አታምልኳቸው አትስገድሏቸውም ካለ ባጭሩ ሰዎች ከእግዚአብሔር ውጭ የሆነ ነገር ቀርጸው ካመለኩ ባጭሩ ያ ጣዖት አምልኮ ነው። ስለዚህ ክፍሉ እየተናገረ ያለው ስለ ጣዖታት ነው። በላይ በሰማይ ሲል መላእክትን ያካትታል ወይ? አያካትትም። ለምን እንደዛ አለን? በአንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ ለምሳሌ ቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። የኪሩቤል መላእክት ስዕሎቻቸው እንደውም ክንፎቻቸውን ዘርግተው እንደተሳሉ ይናገራል። ስለዚህ ቅዱሳን መላእክትን የሚያካትት አይደለም ማለት ነው። ባጭሩ ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው። ለወንድማችን መሀል ላይ ያቀርብለት ጥያቄ ነበረ። ልብ ብላችሁ ካስታወሳችሁ የትኛው ፕሮቴስታንት የማይመልሰው ነው። በነገራችን ላይ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስትሏቸው አይደሉም ይሏቸዋል። ኦኬ እሺ፣ መጽሐፍ ቅዱሳቸው ላይ የምን ስዕል አለ? የመስቀል ስዕል አለ። ይሄንን ስዕል ማነው ሳሉ ያላችሁ? ከየት አምጥተው ነው የሳሉት? they have no idea። ምንም አይነት መጽሐፍ ቅዱሴ መሰረት የላቸውም። ማን ሳሉ እንዳላቸው አያውቁም። ከየት አምጥተው እንደሳሉት ምንም they have no idea። ግን ስዕላት መጽሐፍ ቅዱስ አይደሉም ይሉናል። እሺ ሌላው ሲነሳ የነበረው ስለ ስግደት ነው። ለምሳሌ ለስዕላት ስለሚደረግ ስግደት ባጭር ላንሳ ለወንድሞች እድል እንድሰጥ። ለስዕላት ስለሚደረግ ስግደት ስናነሳ ስግደት ሁሉ አምልኮ ነው የሚል አቋም ያላቸው ሰዎች ናቸው። ለስዕላት የሚደረግ ስግደት አምልኮ ነው የሚሉት። እኛ ኦርቶዶክሳውያን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 እንዳለው ክብር ለሚገባው ሁሉ ክብርን እንሰጣለን። ኦፍኮርስ ክብር ለሚገባው ሁሉ ክብር እንሰጣለን። ለአምላካችን ለእግዚአብሔር የምንሰጠው ክብር የአምልኮ ክብር ነው። ለቅዱሳን ደግሞ የጸጋ ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ግን በጸጋ ነው፣ which means የስጦታ ነው ማለት ነው።
ስለዚህ የጸጋ ቅድስና ላላቸው ሁሉ የጸጋ ወይም ደግሞ የአክብሮት ስግደትን እንሰግዳለን። ከየት አመጣ ነው? መጽሐፍ ቅዱስ ለመሆኑ ስግደት ሁሉ አምልኮ ነው ይለናል ወይ? በፍጹም። የተወሰኑ የመጽሐፍ ቅዱስ ጥቅሶችን አንስተናል። ለምሳሌ መጽሐፈ ዜና መዋዕል ቀዳሚ ምዕራፍ 29 ከቁጥር ላይ ያለውን ሀሳብ አንስተን ነበረ። ለእግዚአብሔርና ለንጉሱ ሰገዱ የሚለውም ማለት ነው። ለእግዚአብሔር ሰገዱ ሲል ያምልኮ ነው። ለዳዊት የተሰገደው ደግሞ የአክብሮት ነው። ይህንን ሰፊ ታይም ካስፈለገ ልናወራባቸው እንችላለን። ከዛ ውጭ ግን በጣም የተላጫ ንግግር ነበረ። በጣም ሀሳብ ሲገን ነበረ። የጥላቻ ንግግሮች በጣም በየማሉ ሲነገሩ ነበረ። በመቀጠል ደግሞ የሚያወያየውም አካል ገለልተኛ ቢሆን ጥሩ ነበረ። ግን የሆነን ሀሳብ ደግፎ አይ ለእሱ ቻንስ ነው፣ በዚህ ወጥቶ በዚህ ገብቶ፣ ብቻ እኔ በጣም አዝኛለሁኝ። በዚህ ልክ ሰዎች ለሰው ተደርበው እኔ ለምሳሌ አንድ ሰው ለመወየት እንጂ ሁለት ሰው ለመወየት አልሄድኩኝም ነበር። ብቻ ይሁን ግድ የለም። ሌላ ጊዜ ግን በቻልነው አቅም በኮስ እንግዲህ ሰዎች ጣልቃ በማይገቡበት መልኩ በኮስ ለመውራት እንሞክራለን። ሰው ለቅዱሳት ስዕላት ስግደት ይገባል ወይ? ኦፍኮርስ ይገባል። ለምን? ምክንያቱም ቅዱሳት ስዕላት የቤተክርስቲያን ልሳኖች ስለሆኑ እና ሌሎችንም ሀሳቦች ስናነሳ ነበር። ብቻ የቱን አንስተን የቱን እንጨርሰው? ክርስቲያኖች ስለ ገቢረ ተአምራት ሲያወራ ነበረ። የበለዓምን አህያ ያናገረ አምላክ እግዚአብሔር ነው ያለን። አዎ ሰው እንደ እምነቱ ይድናል፣ እንደ እምነቱ ይድናል። ቅዱሳን ስዕላት ስለ አድኖ ስንል ከደዌ ስጋ ያድኑናል እያለን እንጂ ከዘላለም ሞት ያድኑናል እያለን አይደለም። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ ጌታችን ኢየሱስ ክርስቶስ ብቻ ነው። ቅዱሳት ስዕላት ኦፍኮርስ ከደዌ ስጋ ያድኑናል። ለምሳሌ ማቴዎስ ወንጌል ምዕራፍ 9 ሳነሳላችሁ ነበር። ያቺ ሴት የኢየሱስ ክርስቶስን ጨርቁን ነክታ ነው ከደዌ የዳነችው። ጨርቁን የነካችው ኢየሱስን ረስታ አይደለም፣ ይልቁኑ በኢየሱስ አምና ነው። አየህ፣ ክርስቶስ ወደኋላ ዞር ብሎ ልጅ ሆይ እምነትሽ አድኖሻል ነው ያላት። እና እምነታቸው ያደናቸው ብዙ ክርስቲያኖች ወንድሞች አሉን። አሁንም በቅዱሳት ስዕላቶች በኩል እግዚአብሔር አምላክ ከደዌ ስጋ የሚያድናቸው ማለት ነው። ገቢረ ተአምራት ይደረጋል እንዴ? የበለዓምን አህያ ያናገረ አምላካችን እግዚአብሔር የቤተ ክርስቲያን ልሳን በሆኑት ቅዱሳት ስዕላት እንዴት አይናገርም? እንዴት ሰዎችን ልክ እንደ የእምነታቸው ከደዌ ስጋ ይፈውሳቸውም? ይህ እኮ በጣም ብቻ በጣም ተራ ጉዳይ ነበረ። ለማንኛውም ሞር መጽሐፍ ቅዱስ መረጃ እንደሌላቸው ግን ተመልክተናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወንድሞች ለእናንተ ሰፊ ሰዓት ልስጥ፣ በጣም በነገሮች ስለተከፈውኝ